ዛሬ የምንሰራው ከሞት የሚያስነሳ ምግብ ነው እና ደግሞ የከሳን ሰው ያወፍራል፣ ጡንቻቸውን ያጠናክራል እና ደግሞ ሁሉም የምታዩት የጾም ነው የምንሰራው። መጀመሪያ የምንሰራው ቲማቲማችንን ነው። ድሮ አይቴ ሁሉ በእጄ ሁሉም በልጄ ትሬ ነበር እና ያው ለአማራጭ እንዲሆን የሰራሁት እኔ። ቀጥሎ ሁሉንም አንድ ላይ አድርገን እንወቅጠዋለን በደንብ ሳናበዛ፣ ትንሽ ዘይት፣ ሎሚን በደንብ አድርገን እንቆነጥጠዋለን። ሎሚ ከመወርወር እንደዚህ ሰርቶ ሚስት ማብላት ይሻላል ብላለች አይቴ። ከዛ ጨውና ጥቁር አዝሙድ ከጨመርን በኋላ አንድ ላይ አድርገን እናዋውደዋለን። ቀጥሎ ፍሪጅ ውስጥ እንወረውረዋለን ማለት ነው። ይሄኛው ደግሞ እንደራሳችሁ ምርጫ ነው። እኔ ግን አረንጓዴ፣ ቢጫ፣ ቀይ እንዲሆንልኝ እነዚህ ነው የምጠቀመው እና ሽንኩርት ማስገባለሁ እዚህ ላይ። ቀጥሎ ዋናው አባወራውን ድንቹን እናስገባዋለን። ሆዱ ሲሞላ ፍቅሩ ሌላ ከሚሆን ድንቻችን በልተን ቁጭ ብንችላል። ድንች ደግሞ የሚበላው ባለስልጣን፣ ጎበዝ ተማሪ፣ ሰው አክባሪ እና ደግሞ ወደፊት ትዳሩ ጥሩ ይሆናል ብዬ ስለማስብ ነው ድንችን በደንብ አብዝቼ የምሰራው። ቀጥሎ የጾሙ ስጋ እንደዚህ አድርገን እንከፋፍተዋለን በደንብ። ቀጥሎ አልማችን አረንጓዴ፣ ቢጫ፣ ቀያችንን ጨምርና እኔ የተጠቀምኩት በርበሬ፣ የሚጣፍጥ ሚጥሚጣ፣ ቅርበሉና ስላፒዮ ማማን የሚለውን እንጠቀማለን። በጣም የሚጣፍጠው። ጨውን ከጨመርን በኋላ በደንብ አድርገን እንቆለዋለን። እንደዚህ በደንብ ከቆላ ነው በኋላ ከለሯ እንደዚህ ጣዕሟን ሲያመጣልን ያው ደረሰልን ማለት ነው። ይሄኛው ባለፈው ቪዲዮ ላይ ሰርቻለሁ፣ ሄዳችሁትና ስሩት። ከዛ ለ10 ደቂቃ ፍሪጅ ውስጥ እናስገባዋለን ማለት ነው እንዲበርድልን። ቀጥሎ አንድ ላይ ሁሉንም ነገር እንቀላቀላቸዋለን። ከዛ ቀስ ብለን እንበላለን። በስመ አብ ወወልድ ወመንፈስ ቅዱስ ብለን ማለት ነው።